ኢትዮጵያ መንግስት በደም መስማት ያለበት ነገር ነውና ፕሊዝ ሼር በጣም የግብጽ ወታደርም አብሮ ተሰልፎ ኢትዮጵያን ሊወጋ ተዘጋጅቷል። ማንንም ግብጽን አይሞክራት። ስለዚህ ማንንም ሰው ሶማሌን ሊያስፈራራብን አንፈቅድም። ግብጽ በአሁኑ ሰዓት ያሰበችበት ያለው የወታደራዊ ካምፕ በሶማሌ ላይ መገንባት ነው። رسالتي هنا للأثيوبيين رسالتي هنا للإثيوبيين ይላል ምን ማለት ነው የአብዱል ፈታህ አሲሲ ድምጽ ነው አሁን የሰማችሁት ይህ መልእክቴ ለኢትዮጵያውያኖች ነው ኦኬ እና ወይም አሸርቱ ኢለይሂም እንደማለት ነው ወይም አርሰልቱ ለሁም ይሄንን ሐሳቤን ለኢትዮጵያኖቹ በተለያየ አይነት መልኩ ጠቁሚያቸዋለሁ እና አሁንም ያው የጠቆምኳቸው ነው ወይም ደግሞ ያደረስኩላቸው ነው መልእክቴን የሚል ይመስላል ሰውየው ምንድነው የሚለው احنا مش هنسمح ان حد يهدد الصومال ማንም ሰው ሶማሌን እንዲነካብን ወይም የሶማሌን ጥቅም እንዲያስፈራራ ወይም የሶማሌን ጥቅም የሚነካ የሆነ ነገር ውስጥ ጣልቃ እንዲገባ ወይም ደግሞ እንዲያስፈራራት የሶማሌን ጥቅም የሚነካ የሆነ ነገር በመስራት ሶማሌዎቹን የሚያስፈራው ነገር የሚሰራ ሰው አንፈልግም بقول الكلام ده بمنتهى الوضوح ይሄንን የምለው ግልጽ በሆነ ቋንቋ ነው ይሄን የሚለው ማን ነው አብዱል ፈታህ አሲሲ የሶማሌው ፕሬዝዳንት አጠገቡ ሆኖ ይሄ ባለፈው ጊዜ ያለው ነው حدش يجرب مصر ማንንም ግብጽን አይሞክራት ይቅርበት አይነት ነውና ቺፍ ሙከራ ያው ከሁለተኛው ሙሊት ጋራ ከዚህ በፊቱ የአብዱል ፈታህ አሲሲ ስዊስ ካናሉ ውስጥ የተቀረቀረችው መርከብ በወጣች ጊዜ በጣም ከደስታ ብዛት ነው ብያለሁ የዛኔም ይቺን ሙከራ ፎክሯት ነበር እስኪ ሞክሩኝ ምናምን አይነት ነገርና አላዋጣችም አሁን ደግሞ በሶማሌ ጉዳይ ላይ ይቺን ሙከራ ደግሟታል ሰውየው ويحاول يهدد اشقائها خاصه እንደዚሁም ሶማሌን ብቻም ሳይሆን የሷን ወዳጅ ወይ አሽቃኢሃ ሲል ልክ እኛ በፊት አሽቃኢና ሚለን የነበረው ፉርሽ ሆነ ማለት ነው አሁን የበለጠ ሌላ ፍቅረኛ ሌላ ወዳጅ ሌላ ያዙና ሶማሌ ሆና እቺን ሶማሌን ሚነካብኝ ወይም ደግሞ ጎረቤት ወዳጅን ሶማሌንም የሚያስፈራራ ወዮለት واشقائها طلبوا ان احنا نبقى موجودين معهم በተለይ ደግሞ እዚህ ጋር እንደምታዩት የኛ ወዳጆች የኛ የግራ ጎኖች እንደማለት ነው አሽቃ በጣም ከኛ ሸቅ ሆኖ የወጡ ማለት ከጎናችን እንዲህ ተፈልቅቀው የወጡ በጣም የራሳችን ወዳጆች እነሱ በተለይ ደግሞ እኛን የጠየቁን ጊዜ ራሳቸው በራችንን አንኳክተው የናንተ እገዛ ያስፈልገናል ያሉ ጊዜ የበለጠ ይሆንብናል هذا الاتفاق هيبقى بحق لنا يبقى لنا قوات نبعتها للدفاع عن الصومال ይህ ስምምነት ይላል ይሄ ደግሞ የሁለቱን ስምምነት አስመልክቶ በወታደራዊ ስምምነት አድርገዋል ሰሞኑንና ይሄንን ወታደራዊ ስምምነት በተመለከተ ለኛ የሚከፍትልን አንድ በር አለ ይላል رسميا الحكومة الصومالية تقر اتفاق እንግዲህ በህጋዊ ሁኔታ በፈጣጣ እንደማለት ነው ወይም በግልጽ የግብጽ መንግስት ከሶማሌዎች ጋራ ሄዶ ይፈራረማል بقية الدفاع المشترك معا በጋራ ሆኖ መከላከል ማለት ምን ማለት ነው ሶማሌ ምናልባት ከኢትዮጵያ ጋር ብትገጥም በተለያየ መልኩ ሶማሌ ከኢትዮጵያ ጋር ውትድርና ብትነሳ የግብጽ ወታደርም አብሮ ተሰልፎ ኢትዮጵያን ሊወጋ ተዘጋጅቷል مصر اقرار الاتفاقية جاء خلال اجتماع استثنائي لمجلس ይህ በሶማሌ የፓርላማ አባል እና የውጭ ጉዳይ ሚኒስትሮች ስብሰባ ባደረጉበት ሚኒስትሩና አብሯቸው ያሉት ሚኒስትሮች በተሰበሰቡበት የተወሰነ ውሳኔ ነው وزراء الصومالية وعقب زيارة قام بها وزير الخارجية المصري لمقديشو የሞቃዲሾን በውጭ ጉዳይ ሚኒስትር በሶማሌው የግብጹ የውጭ ጉዳይ ሚኒስትር አሁን የውጭ ጉዳይ ሚኒስትሩ ያው ሳሚህ ሹክሪ ነበር አሁን ተቀይሯል ይሄ ሰው ነው أود أن أؤكد حرص مصر الكامل
አሁን ላረጋግጥላችሁ እወዳለሁ ይላል